አንድ ድሃ ልጅ እንዴት መርሴዲስ ቤንዝ ወይም መርሴዲስ ቤንዝን ፈጠረ? ዛሬ መንገዶችን ስትመለከቱ ብዙ የሚያምሩ መኪናዎችን ታያላችሁ። ነገር ግን ሁሉም ሰው የሚያውቀው አንድ ምልክት አለ። በክበብ ውስጥ ያለች ባለ ሦስት ጫፍ የብር ቀለም ኮከብ ናት። ይህች የመርሴዲስ ቤንዝ ምልክት ናት። ሰዎች ይህን መኪና ሲያዩ ስለ ገንዘብ ያስባሉ፣ ስለ ቅንጦት ላግዠሪ ያስባሉ፣ ስለ ስኬት ያስባሉ። ነገር ግን የዚህ መኪና ታሪክ የሚጀመረው በገንዘብ አይደለም። የሚጀመረው በተራበ አንድ ድሃ ልጅ ነው። ማንም ባላመነው ጊዜ እንኳን ትልቅ ሕልም በነበረው ልጅ ይጀመራል። ይህ የካርል ቤንዝ ታሪክ ነው፣ እናም ዓለምን እንዴት እንደቀየረ የሚያሳይ ነው። ታሪካችን የሚጀመረው በጀርመን አገር በ1844 ዓመተ ምህረት ነው። ካርል ቤንዝ የተወለደው በክረምት ወቅት ነበር። ቤተሰቦቹ ሀብታም አልነበሩም፣ ነገር ግን ደስተኞች ነበሩ። አባቱ በባቡር ሐዲድ ላይ ይሠራ ነበር፣ የባቡር አሽከርካሪ ነበር። ካርል አባቱን በጣም ይወድ ነበር። ነገር ግን ካርል የ2 ዓመት ልጅ እያለ አንድ አሳዛኝ ክስተት ተፈጠረ። አባቱ በብርድና ክፍት በሆነ ባቡር ላይ ሲሠራ ብርቱ ጉንፋን ያዘው። በዚህም የሳማ ኒሞኒያ ይዞት ሕይወቱ አለፈ። በድንገት ካርልና እናቱ ብቻቸውን ቀሩ። ምንም ገንዘብ አልነበራቸውም። ሕይወት በጣም ከባድ በነበረበት ጊዜ እነሱ ደግሞ በጣም ድሆች ሆኑ። የካርል እናት ጆሴፊን ጠንካራ ሴት ነበረች። ትንሹን ልጇን ተመልከተችና ቃል ገባች። ልጄ ጥሩ ሕይወት ይኖረዋል፣ ትምህርት ቤት ይገባል አለች። ቀንና ሌሊት ትሠራ ነበር። የሰዎችን ቤት ታጸዳና ልብስ ትጠግን ነበር። አንዳንድ ጊዜ ካርል ምግብ እንዲያገኝ እሷ እራቷን አትበላም ነበር። ያገኘችውን ሳንቲም ሁሉ ታጠራቅም ነበር። ካርል ብልህ እንደሆነ ስላወቀች እንዲማር ፈለገች። ካርልም እናቱን አላሳፈራትም። እጅግ ጎበዝ ተማሪ ነበር። ሳይንስ ይወድ ነበር፣ ፊዚክስን ይወድ ነበር። ከሁሉም በላይ ግን ሰዓቶችንና ማሽኖችን ይወድ ነበር። ነገሮች እንዴት እንደሚንቀሳቀሱ ማወቅ ይፈልግ ነበር። ካርል ወደ ቴክኒክ ትምህርት ቤት ገባ። በሂሳብና በሜካኒክስ በጣም ጎበዝ ነበር። በዚህ ጊዜ ሰዎች የሚጓዙት በህርስ ነበር። ወደ ሌላ ከተማ መሄድ ከፈለጋችሁ በህርስ የሚጎታ ሰረገላ ትጠቀማላችሁ። ይህ ጉዞ ቀርፋፋና አንዳንዴም ቆሻሻ ነበር። ካርል አንድ እብድ የሚመስል ሐሳብ አሰበ። ሰረገላ ያለ ህርስ መንቀሳቀስ ቢችልስ ብሎ አሰበ። መምህራኑ ሳቁበት። ይህ የማይቻል ነው አሉት። ማሽን ሕያው የሆነን ህርስ ሊተካ አይችልም አሉት። ነገር ግን ካርል ማለሙን ቀጠለ። ብስክሌቱን እየጋለበ ወደ ትምህርት ቤት ሲሄድ አንድ ሞተር እየገፋው እንደሆነ በዐይነ ህሊናው ያስብ ነበር። ከትምህርት ቤት በኋላ ሕይወት ለካርል በጣም አስቸጋሪ ሆነች። የንግድ ሥራ ለመጀመር ሞከረ። ማሽኖችን ለመገንባት አንድ ወርክሾፕ ከፈተ። ነገር ግን ካርል መሐንዲስ እንጂ ነጋዴ አልነበረም። ዕቃዎችን እንዴት እንደሚሸጥ እንዳለበት አያውቅም ነበር። ሥራው ከሸፈ። የንግድ አጋሮቹ አጨበረሩት። መሣሪያዎቹን ወሰዱበት። ወርክሾፑን ወሰዱበት። ካርል ሁሉን ነገር አጣ። ወደ ጥል ዲፕሬሲዮን ውስጥ ገባ። ልክ እንደ ሕፃንነቱ እንደገና ድሃ ሆነ። ለምግብ የሚሆን ገንዘብ አልነበረውም። ሐዘንና ተስፋ መቁረጥ እየተሰማው በጎዳናዎች ላይ ይነካረት ነበር። ሕልሙ የሞተ መሰለው። ነገር ግን ከዚያ በኋላ አንድ ድንቅ ነገር ተፈጠረ። ካርል በርታ ሪንገር የተባለች ሴት አገኘ። በርታ በዚያን ጊዜ የነበሩት ሌሎች ሴቶች የተለየች ነበረች። ብልህ፣ ደፋር እና ስለ ማሽኖች የምትረዳ ሴት ነበረች። የተወሰነ ገንዘብ ካለው ቤተሰብ ነው የመጣችው። ካርል ስለ ፍርስ-አለም ሰረገላ ሲነግራት አላሳቀችውም፣ አዳመጠችው። ዐይኖቿ በሩ። በእሱ አመነች። ተጋቡ። ከዚያን በርታ አንድ አስደናቂ ነገር አደረገች። አባቷ ለሰርጓ የሰጣትን ገንዘብ ትሎሽን ወስደችና ለካርል ሰጠችው። እስቲ ይህን ትጠቀም፣ ሞተርህን ብጋ፣ እኔ አንተን አምንብሃለሁ አለችው። በበርታ ገንዘብና ፍቅር ካርል ወደ ሥራው ተመለሰ። በጎዳናው ባለች ትንሽ መጋዘን ውስጥ ይሠራ ነበር። ጎረቤቶች አጉረመሩ። ካርል ከፍተኛ ድምፅ እየፈጠረ ነው፣ ካርል አብዷል አሉ። ለዓመታት አልተሳካለትም ነበር። ሞተሮች ይፈነደዱ ነበር፣ ዕቃዎች ይሰበሩ ነበር። ነገር ግን መሞከሩን ቀጠለ። በመጨረሻም በ1879 የዓለም ዘመን ሞተሩን እንዲሠራ አደረገው። ሞተሩም ከፍተኛ ድምፅ አሰማ። ፖፕ 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 ፖፕ። ይህ ለጆሮቹ እንደ ሙዚቃ ነበር። በ1885 የመጀመሪያውን መኪና ገንባ። የዛሬውን መኪና አትመስልም ነበር። ትልቅ ባለ 3 ጫፍ ብስክሌት ትመስል ነበር። 3 ጎዳኖች ነበራቸው።
አንዱ ከፊት እና ሁለቱ በኋላ። ጣረፍ አልነበራትም። ስሟም ሞተር ዋገን ይባል ነበር። ካርል በደስታ ተሞላ። መኪናውን እየነዳ ወደ ጎዳና ወጣ። ነገር ግን ሕዝቡ በጣም ደነገጠ። መኪናው ከፍተኛ ድምፅ ነበረው። ቤንዚን ይሸት ነበር። በመንገድ ላይ የነበሩትን ሕርሶች አስደነገጠ። አንዲት አሮጃ ሴት እየጮኸች ሮጠች። ፖሊስም ካርልን እንዲያቆም ነገረው። ካርል አፋር ነበር። ሰዎች ስለሚያስቡት ነገር ይፈራ ነበር። መኪናውን መልሶ ጋራጅ ውስጥ አስቀመጠው። ምናልባት ዓለም ዝግጁ ነው፣ ምናልባት ወድቅ ያለሁ ብሎ አሰበ። መኪናው በድንቅ ጋራጅ ውስጥ አቡጅ እየጣራቀች ተቀመጨች። ካርል መኪናውን ለመቀርበር በጣም ፈርቶ ነበር። በርታ ቤንዝ ባሏን ተመልከተች። ተናደደች። መኪናዋ አስደናቂ ነሆነችን ታውቅ ነበር። ዓለም ይህል ማወቅ እንዳለበት ታውቅ ነበር። ነገር ግን ካርል ለማሳየት በጣም ፈርቶ ነበር። ስለዚህ በነሐሴ ወር 1888 አንድ ጠዋት በርታ እቅድ አወጠች። ፀሐይ ከመውጣቱ በፊት ማለዳ ተነሳች። ካርልን አልቀሰቀሰችውም። አንድ ደብዳቤ ጻፈች፣ አስቀመጠች። እናቴን ልጠይቅ እየሄድኩ ነው። ሁለቱን በ12ኛ የሚመስሉት ወንዶቿ ዩጂን እና ሪቻርድን ይዛ ወጣች። መኪናውን ከጋራጅ ውስጥ ቀስ ብለው ገፈው አወጡት። ከቤታቸው በደንብ ቀራቁ በኋላ ሞተሩን አስነሱት። በርታ ፎርስሃይም የሚገኘው የእናቷ ቤት ልትሄድ ነበር። ቦታው 60 ማይል ወይም ወደ 100 ኪሎ ሜትር ያክል ይመጣል። ማንም ሰው መኪናን ያክል ርቀት ነድቶ አያውቅም። ጉዞ በጣም ከባድ ነበር። የነዳጅ ማደሪያዎች አልነበሩም። የተሰሩ አስፋልት መንገዶች አልነበሩም። የሕርስ መሄዲያ የሆኑ የጭቃ መንገዶች እንጂ። መኪናው ነዳጅ ሲጨርስ በርታ ፋርማሲ ላይ ቆመች። እንደ ነዳጅ ለመጠቀም ሊግሮይን የተባለ ማጸዲያ ፍልሻ ገዛች። ፋርማሲስቱ በጣም ደነገጠ። ፍሬን ሲያልቃት አንድ ጫማ ሰፊ ጋር ሄደች። ፍሬኑ ላይ ቃዳ እንዲያደርግላት ጠየቀችው። እሷ የብሬክ ፓደን ፈጠረች። የነዳጅ ቱቦ ሲዘጋ የባርኔታ ምርጃዋን ተደግማ አጸዳችው። ሽር ሲበጣጠስ ከልብሷ ላይ ማሰሪያ ጋርጠር ቀድና ጠገነችው። በማሽት የእናቷ ቤት ደረሰች። ለካርል በሰላም ደረስን የሚል ቴሌግራም ላከችለት። በርታ ጉዞ ሁሉን ነገር ቀየረ። ሰዎች አንዲት ሴት ከልጆቿ ጋር መኪና ስትነዳ አዩ። መኪናው እንደማይፈነደጥ አዩ። ጠቃሚ እንደሆነ አዩ። ካርል ቤንዝ ታዋቂ ሆነ። ተውሳጊ መኪኖችን መስራት ጀመረ። አሻሻላቸው። አራተኛ ጎዳን ጨመረ። ፈጣን አደረጋቸው። የቤንዝ ኩምፓኒ በዓለም ላይ ትልቁ መኪና ኩምፓኒ ሆነ። ግን ቆይ፣ መኪናው ለምንድነው መርሴዲስ ተባለው? ካርል ቤንዝ መኪኖችን ሲገንባ ጎትሊብ ዳይምለር የተባለ ሌላ ሰውም በአካባቢው ሞተሮችን ይገንባ ነበር። ተቃራኒዎች ነበሩ። እርስ በርስ ይወዳደሩ ነበር። ዳይምለር ኤሚል ጄሊኔክ የተባለ ሀብታም ነጋዴ ጋር ይሰራ ነበር። ኤሚል መኪኖችን መወዳደር ይወድ ነበር። ኤሚል አንዲት ቆንጆ ልጅ ነበረችው። ስሟ መርሴዴስ ነበር። ኤሚል ለዳይምለር እንዲህ አለው፣ ካንተ ብዙ መኪኖችን እገዛለሁ፣ ነገር ግን ሞተሩን በልጄ ስም መሰየም አለብህ አለው። ስለዚህ መኪኖቹ መርሴዴስ ተባሉ። ከባታ ዘመና በኋላ በ1920ዎቹ ላይ የጀርመን ኢኮኖሚ በጣም መጥፎ ስናት ላይ ነበረች። ገንዘብ ዋጋ ነበራትም። የቤንዝ ኩምፓኒና የዳይምለር ኩምፓኒ ለመትረፍ እየተታገሉ ነበር። እንዲያይ ነው ይቅር፣ እርስ በርስ ይወዳደሩ ነበርና እርስ በርስ ለመዋጋት አንድ ላይ ሊሰሩ አይችሉም። አብረው ሊሰሩ እንዳለባቸው ተረዱ። በ1926 ሁለቱ ኩምፓኒዎች ተቀላቀሉ። ስማቸውንም አጠማረቁ። ቤንዝ ፕላስ መርሴዴስ። መርሴዴስ ቤንዝን ፈጠሩ። ዛሬ መርሴዴስ ቤንዝ ግዙም ኩምፓኒ ነው። ነገር ግን እንዴት እንደጀመረ ፈጽሞ አትርሱ። አባቱን ያጣው ካርል በሚባል ልጅ ነው የጀመረው። ልጇን እንዲማር ራሷን ያሰረች የምትገደብ የእናት ነው የጀመረው። ማንም ሰው ባይደፍርበት ጊዜ መኪናን ለመርዳት ደፋርነት የነበራት የበርታ በምትባል ሚስት ነው የጀመረው። ካርል ቤንዝ በ1929 ሞተ። ነገር ግን ህልሙ እንደ ሁሉም ዓለም ላይ የመንገዶች ታሪክ ሕይወት ነው። ታሪኩ አንድ ቀላል ትምህርት ያስተምረናል። የስኬት መንገድ መቼም ቢሆን ቀጥተኛ መስመር አይደለም፣ ወጣ ገባ ነው። አንዳንዴም ያደናክራል። ነገር ግን ህልም ካለህ እና የሚወዱህ ሰዎች ካሉህ ጉዞህን መቀጠል አለብህ። ስለሰደማችሁኝ አመሰግናለሁ።